dramatic scenes of hostage-taking and kidnapping, a rising murder rate and killings of public officials. Criminal organizations brazenly demonstrating their reach. አመጽ ያደንዛዥ ዕፅና ህገወጥ የሰዎች ዝውውር ከብዙ በጥቂቱ መገለጫዎቹ እስከመሆን ደርሰዋል። ጅማሯቸው ደግሞ 2021 እንደ አውሮፓውያን አቆጣጠር ይህች ሀገር ሲበዛ ለህገወጦች የተመቸች እንደሆነችም ነው የሚነገረው። መነሻውን ጎረቤት ሀገር ኮሎምቢያና ፔሩ ያደረገ አደንዛዥ ዕፅ መናኸሪያም ነች። በአንድ ወቅትም ህገወጥነት የተንሰራፋባትን ሀገር ለመታደግ የውጭ ኃይላት በሀገሪቱ እንዲሰማሩ መንግስቷ እስከ መጠየቅ ደርሶም ያውቃል። Plagued by gang violence, President is calling for US military help. Will US troops make a difference? ይህ ታሪክ ሌላኛው ጫፍ ከምትገኘው ሀገር ኤል ሳልቫዶር ጋር ተመሳሳይነት ያለው ሲሆን በዚያች ሀገር በቀን እስከ 200 ሰው በአስከሬን አንሺዎች ከየመንገዱ የሚለቀምባት እንደነበረች ነው ታሪክ የሚነግረን። ሆኖም አንድ ቀን ነገሮች ተለወጡ። የወንበዴዎች እንደዛ ጉልበት መፈርጠም ያመመው የሰላማዊ ሀገርነት ጥቅምን የተረዳ አንድ ሰው ነገሮችን ለመለወጥ ቆርጦ ተነሳ፣ እንዳለውም አደረገው። ይህ ሰው ናይብ ኤርማንዶ ቡኬሌ ይባላል። በእሱ ቆራጥነትም ኤል ሳልቫዶር የምትባል ሀገር የወንበዴዎች መናኸሪያነቷ ቀርቶ ታሪኳ ሁሉ በነበር መባል ጀመረ። በወንብድና አደንዛዥ ዕፅ ላይ የተሰማራ ሁሉ ከያለበት ተለቀመ፣ ወደ አንድ ማጎሪያ ገብቶም ተከረቸመበት። ፕሬዝዳንት ኤርማንዶ ልክ እንደ ሌሎች ወንበር እስከሚይዝ ብቻ ዜጎቹን አልዋሸም። ከተመረጠና ሀገሩን መምራት ከጀመረባት ያቺ ቀን ጀምሮ ቃሉን ወደ ተግባር መለወጥ ጀመረ። በአጭር ጊዜ ውስጥም ኤል ሳልቫዶር የምትባል በወንበዴዎችና አደገኛ ማፊያዎች የምትታወቅ ሀገር መልኳና ስያሜዋ ሁሉ ተለውጦ ዛሬ የጎብኚዎች መናኸሪያ እንድትሆን አስቻላት። This is La Campanera. It used to be one of the most dangerous neighborhoods in the most dangerous city in one of the most dangerous countries in the world, El Salvador. El Salvador has been known as the murder capital of the world. አሁን ደግሞ ሌላ ኤል ሳልቫዶር ልትሆን መንገድ የጀመረች ሀገር ትወልዳለች። ይህች ሀገር ኢኳዶር ነች። በአመዛኙ እንደ ኤል ሳልቫዶር ሁሉ ወንብድና ዜጎቿን አንገት አስደፍቷል። አደንዛዥ ዕፅ ሀገሬውን ሰላማዊ ኑሮ እንዲናፍቀው አድርገውታል። ይህ የሀገራቸውን መንግስት ሳይቀር በራሱ ህገወጥነትን መከላከል እንዲያቅተውና የሌሎችን ድጋፍ እንዲጠይቅ እስከ ማድረግ አስጉዞታል። ምንም እንኳ ጥሪው በሀገራት ዘንድ ተቀባይነት ባያገኝም ha sido histórica también. Una victoria de más de 10 puntos, una victoria de más de 1 millón de votos donde no queda ninguna duda. ዳንኤል ኖባ የዚህችው ሀገር ወጣቱ ባለሀብት ናቸው። እሳቸው በይፋ የሀገራቸው አጠቃላይ ምርጫ የበዛውን የመራጩን አግኝተው ሀገራቸውን እንዲያስተዳድሩ ተመርጠዋል። ዳንኤል እንደ ሌላው ኢኳዶራዊ ሁሉ የሀገራቸው ወቅታዊ ብሎም የገባችበት አጣብቂኝ ያሳስባቸዋል። እናም መጻኢ ዕድላቸው መለወጥ ካለበት ጊዜው አሁን ነው በማለት የቀደመ ታሪክ ሊለውጡ መንገድ ጀምረዋል። የ55 በመቶ መራጭ ኢኳዶራዊ ድምጽ በማግኘት ፕሬዝዳንትነታቸውን ያስጠበቁት ሰው ቀዳሚ ተግባራቸው ህገወጥነትን ከሀገራቸው ማጽዳት እንደሆነ በምርጫ ቅስቀሳቸው ወቅት ለህዝባቸው ቃል ገብተዋል። ኢኳዶር ኢዝ ቼንጂንግ መሪ ቃላቸውን በማድረግ የማጽዳት ስራቸውን ለመጀመር የቆረጡት ፕሬዝዳንት ለጋ ሀገሬዎች የነገይቱን ኢኳዶር ናፍቀው ማደግ አለባቸው የሚለው ቃላቸው የብዙውን ዜጋ ቀልብ እንዲስቡ ያደረጋቸው ነው። ተቃውሞ ሀገርን ማቃለበሳት እንጂ አልጠቀማትም። ስለሆነም እኔን ቆማችሁ ከምትቃወሙ ኑ ለአንድነታችን አብረን እንስራ እሳቸው ምርጫውን ማሸነፋቸው ከተነገረ በኋላ ያስተላለፉት መልእክት ነው። አሁን ዳንኤል ለህዝባቸው የገቡትን ቃል እንዲጠብቁና እንዲሰሩ ብዙ ነገሮች ያስፈልጓቸዋል። ቀዳሚው የሀገራቸውን ጦር ሰራዊት ማዘመን ሲሆን ተከታዩ ላሰቡት ተልዕኮ አጋዥ ሊሆን የሚችል ወታደራዊ ግብዓት ማዘጋጀት ነው። እናም ለዛ የሚሆን ዝግጅት ከወዲሁ መደረግ አለባቸው። ኢኳዶር የሲናልዋ ዕፅ አዘዋዋሪ ቡድን መገኛ ወይም የስራቸው መናገሻ ተደርጋ ትቆጠራለች። በተጨማሪም እንደ ሎስ ሎቦስ፣ ሎስ ላጋርቶስ፣ ሎስ ቺዮስኪለር እና ሎስ ትሪጎኖስ ያሉ የማፊያ ቡድኖችም በዚህች ሀገር መረባቸውን ዘርግተዋል። እነዚህ ቡድኖች ታዲያ መነሻቸውን ከዚህ አድርገው መላ ላቲን አሜሪካን ይቆጣጠራሉ። ስራዎቻቸውንም በዚያ ቀጠና አስፍተው ይከውናሉ። ባለፉት 5 ዓመታት ለቡድኖቹ ህገወጥ ተግባር ኢኳዶር መነሻና መሸጋገሪያ ሆና ቆይታለች። አውሮፓና አሜሪካ ደግሞ ቁጥር 1 የምርቶቻቸው መዳረሻው። ለዚህ ሁሉ ችግር ግን አንድ ነገር በይበልጥ ምክንያት ተደርጎ ይወሰዳል። እሱም ኢኳዶር እንደ ሀገር ወጥና ቋሚ የሆነ የህግ ስርዓት አለመዘርጋቷ ነው። Ecuador has become one of the most dangerous countries in Latin America. No sé por qué mataron a Elías. Por primera vez de este país. Ya, ahorita sí, ya. International cartels from Mexico and Eastern Europe saw in Ecuador an opportunity to grow their business.
የህግ ተቋሞቿ ወንጀልንና ወንጀለኛን የሚጠየፉ ሳይሆኑ አብሮ በመስራት የሚገለጹ ናቸው። ዶላራይዝድ በሚል የሚገለጸው ኢኮኖሚዋ ገንዘብ ያለው እንዳሻው የሚሆንበት እድል ተፈጥሮለታል። ነፃ የንግድ ስምምነትን ከአውሮፓ ጋር ተግባራዊ ማድረጓ ደግሞ ህገወጦች እቃዎቻቸው ያለምንም ችግር ከሀገር ሀገር እንዲሸጋገሩ ረዳቸው። እነሱም ኢኳዶርን የሙጥኝ አሉ። ዜጎች የሀገራቸውን ሰላም መሆን አጥብቀው ይሻሉ። ሙሰኛ ፖለቲከኞች የዜጎቻቸውን ፍላጎት ማጤን ቢችሉ የሁሉ ቀውስ ውስጥ ባልተገኘን የሚል እምነት አላቸው። ማይ ቮት ኢዝ ክሊር፣ ድምጼን የምሰጠው ነፃነቴን አስጠብቆ ለሚያስተዳድረኝ ነው። መፈክራቸውን ያደረጉ ዜጎችም በዚህኛው አጠቃላይ ምርጫ ወሳኝ ሰውን ለመምረጥ ነበር በምርጫ ጣቢያዎች የተገኙት። እንዳሉትም አደረጉ። ኢኳዶር ነፃ መውጣት ካለባት ጊዜው አሁን ነው። ተማሪዎች ይናገራሉ። ከእጾች የጸዱ በማንነታቸው የማይደራደሩ ዜጎች መውጣት ካለባቸው መነሻ ሊሆኑ የሚገቡት ትምህርት ቤቶች ናቸው። ለዛም የሚሰራ አካል ወደ ስልጣን መምጣት አለበት። ዳንኤል ደግሞ ሁነኛ በሚል የተጠቆሙ ሰው ናቸው። በእነሱ ባለፈው ዓመት 2024 ዳንኤል ኖባ በሺዎች የሚቆጠሩ ወታደሮች በሀገሪቱ የሚንቀሳቀሱ ወሮበሎች ላይ እርምጃ እንዲወስዱ ሀሳብ አቀርበው ማንም ሳይቀበላቸው ቀርቷል። ነገር ግን መንግስታቸው አደረኩ ባለው ዘመቻ የወንጀል ቁጥር በግማሽ በሚባል ደረጃ መቀነሱ ተነግሯል። ይህ እንደ መነሻ የእሳቸው እጅ አለበት ቢባልም ተቃዋሚዎቻቸው ግን አይቀበሉትም። በተለይ ደግሞ ወሮበሎችን የማጽዳት ተግባር ዞሮ ዜጎች እንዲገደሉ ፍቃድ መስጠት ነው የሚሉ ተቃዋሚዎች የእሳቸውን አካሄድ ጥላሸት ለመቀባት ይጥራሉ። እሳቸው ግን በማሰርና መግደል መካከል ሰፊ ልዩነት እንዳለ በማውሳት ጠንካራና ትልቁን እስር ቤት በሀገራቸው ዛሬ ላይ ለመገንባት ከወዲሁ ጥረት ጀምረዋል። The violence in Ecuador's prisons reach unprecedented figures with more than 400 inmates. ባለፉት 3 ሳምንታት በኢኳዶር በርካታ የወሮበላ ቡድን አባላት በቁጥጥር ስር የዋሉ ሲሆን ይህ ግን ዜጎች እንደሚሉት ቀጣይነት የሚኖረው ሳይሆን ምርጫን ታሳቢ ያደረገ ነው። ነዋሪዎች ግን ዛሬም የሚመኙት ከ2 አስርተ ዓመታት በፊት የነበረችውን ኢኳዶር ነው። እናም አዲሱ ፕሬዝዳንት ተስፋ የተደረገባቸው ከዚህ አንጻር ነው። ዳንኤል ኖባ ደግሞ ተስፋ አምጪው መሪ። እንቀጥላለን። ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።